ዛሬ የምንነጋገርበት ዋነኛው ርዕስ ዩኒቨርሲቲ አለመግባት የመጨረሻው አይደለም፣ ዩኒቨርሲቲ መግባትም የመጨረሻው አይደለም። ተስፋ የሚያስቆርጥ አይደለም፣ ተስፋ መቁረጥም አይጠበቅባችሁ። እንኳን ደስ አላችሁ። አስተማሪ ሚዲያ። ሰላም ጤና ይስጥልን ውድ የተከበራችሁ የአስተማሪ ሚዲያ ተከታታዮቻችን በሙሉ ዛሬ እንግዲህ የ2017 የ12ኛ ክፍል መልቀቂያ ፈተና በተፈተኑ ተማሪዎች መካከል ጥቂት መረጃዎችን ወደ እናንተ እናቀብላለን። እስከ ቪዲዮ መጨረሻ አብራችሁ ሁኑ። በመጀመሪያ እንግዲህ የ2017 የዩኒቨርሲቲ መግቢያ ፈተና ወስዳችሁ ወደ ተለያዩ የኢትዮጵያ ዩኒቨርሲቲዎች ለመግባት በዝግጅት ላይ ያላችሁ እንኳን ደስ አላችሁ ልል እፈልጋለሁ። በመቀጠል እንግዲህ ይህንን ፈተናም ተፈትናችሁ ወደ ዩኒቨርሲቲ ያልተቀላቀላችሁ እንግዲህ ለእናንተ ሌላ ኦፖርቹኒቲ አለ። ስለዚህ እናንተም ይህ የመጨረሻ እድል አይደለም እና የእናንተም የራሱ የሆነ እድል ይዞላችሁ የሚመጣ ነው የሚሆነው። ተስፋ የሚያስቆርጥ አይደለም፣ ተስፋ መቁረጥም አይጠበቅባችሁ። ያለፋችሁት እንኳን ደስ አላችሁ እያልኩኝ ዛሬ የምንነጋገርበት ዋነኛው ርዕስ የሚሆነው በሁለቱ ዩኒቨርሲቲ በገቡና ዩኒቨርሲቲ ባልገቡ ተማሪዎች መካከል ምን አይነት እድሎች ይኖራሉ፣ ምን አይነት አጋጣሚዎች ውስጥ ያመልጧቸዋል የሚለውን ሰፋ አድርገን የምናይ ይሆናል ማለት ነው። እንግዲህ በዩኒቨርሲቲ የሚገቡ ተማሪዎች እንግዲህ የተለያዩ ዲግሪዎችን ይዘው ይወጣሉ። ምክንያቱም በየትኛውም ዓለም በእኛም ሀገር ቢሆን ፕሮፌሽናል የሆነ ላይክ ኢንጂነር መሆን ሊሆን ይችላል፣ ሐኪም መሆን ሊሆን ይችላል፣ የህግ ባለሙያ መሆን የሚፈልግ ሰው ያለው ብቸኛ አማራጭ ዩኒቨርሲቲ መግባት ነው ማለት ነው፣ የዛ ፕሮፌሽን ባለቤት ለመሆን። ሌሎቹም ደግሞ የፕሮፌሽኖችን ምናልባት ባለቤት ለመሆን ዩኒቨርሲቲ መግባት አስፈላጊ ወይም ደግሞ ግዴታ ላይሆን የሚችልበት ሁኔታዎች አሉ ማለት ነው። ስለዚህ በእነዚህ በሁለቱ የዩኒቨርሲቲ በገቡና ባልገቡ ተማሪዎች መካከል ምን አይነት ልዩነቶች እና ምን አይነት አጋጣሚዎች አሉ ብለን በምናይበት ጊዜ በመጀመሪያ ወደ ዩኒቨርሲቲ የገቡት ተማሪዎች ወደ ዩኒቨርሲቲ በሚገቡበት ጊዜ በጣም ብዙ አይነት አጋጣሚዎችን ሊገጥሟቸው ይችላሉ። እነዛን አጋጣሚዎች ለመወጣት በሚያደርጉት ፕሮሰስ ደግሞ የራሳቸው የሆነ ለርኒንግ አላቸው ማለት ነው። ይህንን አድቫንቴጅ ያገኛሉ እነዚህ ዩኒቨርሲቲ የገቡ ተማሪዎች። የመጀመሪያው እንግዲህ ሊያገኙ የሚችሉት ዩኒቨርሲቲ በመግባታቸው ትልቅ የሆነ ኔትወርኪንግ የመፍጠር እድል አለ ዩኒቨርሲቲ በገቡ ተማሪዎች ዘንድ። ምክንያቱም ከፍተኛ የሆነ ከመላ ኢትዮጵያ የሚመጡ ብዙ አይነት የሆኑ የብዙ ካልቸር ባለቤት የብዙ ቋንቋ ተናጋሪ የሆኑ ኢትዮጵያውያን ስለሚመጡ ከነዛ ሁሉ ጋር የኔትወርኮችን የመፍጠር እድል አለ። ከዩኒቨርሲቲ በሚገኙ ማህበረሰባት ጋር የሚፈጠር የኔትወርኪንግ እድል አለ ማለት ነው። ይህ አንዱ ትልቁ አድቫንቴጅ ነው። ሁለተኛ ኢነንሰድ የሆኑ ስኪሎችን ዴቨሎፕ ያደርጋሉ። ላይክ ሊደርሺፕ፣ ቲምወርክ፣ ኮሚኒኬሽን የምንላቸውን የሰው ልጅ በጣም አስፈላጊ የሆኑ እነዚህ በጋራ የመስራት የተግባቦት ስኪል እንዲሁም የመምራት አቅምን ዴቨሎፕ የማድረግ እድሉ አለ ዩኒቨርሲቲ በሚገቡ ተማሪዎች። ይህን መጠቀም የሚችሉ ይሆናል ማለት ነው። ሌላው ቅድም ብየዋለው ሶሻል ኮኔክሽናቸው ከፍተኛ ነው የሚሆነው። እጅግ በጣም ብዙ ተማሪዎች ይኖራሉ። እጅግ በጣም ብዙ መምህራኖቻቸው ብዙ የዩኒቨርሲቲ ማህበረሰቦችን ስለሚያገኙ የሶሻል ኮኔክሽናቸው እጅግ የጠበቀና የተሻለ ነው። ሌላው ጥሩ የሆነ ሲቪ ይኖራቸዋል። ከዩኒቨርሲቲ ግራጁዌት የሚያደርጉ ተማሪዎች ዩኒቨርሲቲ ገብተው ሲወጡ በጣም የተሻለ ኦርጋናይዝድ የሆነ ሲቪ ይዘው ይወጣሉ ወደፊት ለሚኖራቸው ኬሪየር ማለት ነው። ከዛ ውጪ ፕራክቲካል የሆኑ ስኪሎችንም ዴቨሎፕ ያደርጋሉ። የተለያዩ
በዩኒቨርሲቲ ቆይታቸው ብዙ የሙከራና የተለያዩ ላቦራቶሪዎች በመኖራቸው ምክንያት እነዚህን እድሎች ተማሪው ፍላጎትና ፈልጎ ከሄደ የሚያገኝበት እድሉ ከፍተኛ ይሆናል ማለት ነው። ከዛ ውጪ እንግዲህ ዩኒቨርሲቲ የገቡና ያልገቡ መካከል ኮምፔር ስናደርግ የመቀጠር እድል ዩኒቨርሲቲ በገቡ ተማሪዎች ዘንድ ከፍተኛ ነው። የመቀጠር እድላቸው ከፍተኛ ይሆናል ማለት ነው። ከመቼ? ከምርቃት በኋላ ማለት ነው። እንዲሁም ክሪቲካል ቲንኪንግ ስኪላቸውን የማሳደግ ትልቅ አድቫንቴጅ አለ። ክሪቲካል ቲንከሮች ናቸው ብዙ ጊዜ አንድ አናሊቲካል ቲንኪንግ ስኪላቸውም የሚጨምርበት ኦፖርቹኒቲ አለ። ሌላ በተለያዩ የኢንተርናሽናል ኮንፈረንሶች የመሳተፍ የተለያዩ አርቲክሎችን ፐብሊሽ የማድረግ እንዲሁም በሪሰርች ኢንጌጅ የማድረግ ኦፖርቹኒቲዎች ዩኒቨርሲቲዎች ጋር በከፍተኛ ደረጃ አለ። የኢንተርናሽናል ኤክስፖዠራቸውም በዛው ልክ የጨመረ ነው። ቅድም እንዳልኩት ይሄ የክሮስ ካልቸር ማለት ነው። የአንዱን ካልቸር ከአንዱ የመተዋወቅ የሌላን ባህል የማወቅ የማድነቅ እድሉ ዩኒቨርሲቲ በመግባት የሚገኝ ኦፖርቹኒቲ ነው ብለን እናስበዋለን። ሌላ ከፍተኛ የሆነ የሜንተርሺፕ ወይም ደግሞ ትላልቅ አማካሪዎችን እናገኛለን። የህይወት ሊሆን ይችላል፣ የላይፍ የተለያዩ የአማካሪዎችን እናገኛለን። ላይክ ትላልቅ ፕሮፌሰሮች፣ ኢንዱስትሪ ኤክስፐርትስ ኤንድ አልሙኒ ኮኔክሽኖች ስለሚኖሩ በእነዚህ ሰዎች በኩል ከፍተኛ የሆነ የሜንተርሺፕ ኦፖርቹኒቲ የመገኘት እድሉ ከፍተኛ ነው ዩኒቨርሲቲ በገቡ ተማሪዎች። ሌላው ከፍተኛ የሆነ ቪዚቢሊቲ አለ። ዩኒቨርሲቲ ስንገባ በተለያዩ ኮምፒቲሽኖች ላይ መሳተፍ፣ አዋርዶችን የማግኘት፣ ፔፐሮችን ፐብሊሽ በምናደርግበት ጊዜ የኛ ቪዚቢሊቲ እየጨመረ ይመጣል ማለት ነው። ምክንያቱም ኮምፒቲሽናችን ኮኔክሽናችንን ከፍተኛ ከመሆኑ የተነሳ ስለዚህ እነዚህን እድሎች ይጠቀማሉ ማለት ነው። እነማን? ወደ ዩኒቨርሲቲ የሚገቡ ተማሪዎች ማለት ነው። ዩኒቨርሲቲ የማይገቡ ተማሪዎች እነዚህን እድሎች አያገኙም ማለት አይደለም። እነዚህን እድሎች ግን እነዚህ ተማሪዎች ወደ ዩኒቨርሲቲ ያልገቡ ተማሪዎች የሚያገኙባቸው የራሳቸው የሆነ መንገዶች አሉ። እነዚህ መንገዶች ደግሞ ለምሳሌ ደግሞ ዩኒቨርሲቲ የመግባት ፍላጎት ካለው አንድ ተማሪ ዘንድሮ ወደቀ፣ በሚቀጥለው ዓመት ደግሞ የመግባት እድል አለው። ላይክ በፕራይቬት በመፈተን ማለት ነው። ይህ አንዱ ዩኒቨርሲቲ ሪጆይን የማድረጊያ መንገድ ነው ማለት ነው። ከዛ በተጨማሪ ግን ፐርሰናል ፕሮጀክቶች ላይ ፐርሰናል ዴቨሎፕመንት ላይ በግላቸው የመሳተፉ እድል ወይም ደግሞ የመሳተፍ አጋጣሚ የሚኖራቸው ያው የዩኒቨርሲቲ ያልገቡት ተማሪዎች ይሆናሉ ማለት ነው። ለምን? ብዙ ፍሪ ታይም አላቸው። ከዛ ሞር ይሄ ሳይድ ሀስሎቻቸው እጅግ በጣም ያነሱ ናቸው ፍሪ ታይም በመኖሩ። ሁለተኛው ፕሮጀክቶቻቸው በሙሉ ኢንዲፔንደንት ነው። ስራ ለመጀመር ወይም ደግሞ የራሳቸውን ሪሞት ወርክ ለመስራት ትልቅ እና ብዙ ጊዜ እንዲኖራቸው ያደርጋል ማለት ነው። ምክንያቱም ዩኒቨርሲቲ ስትገባ የዩኒቨርሲቲ ትምህርት የራሱ የሆነ የሚወስደው ጊዜ በመኖሩ የራስ የሆነ የግል ቢዝነስ ለመጀመር እንዲሁም የተለያዩ ፍሪላንስ የሆኑ ቢዝነሶችን ስሞል ቢዝነሶችንም እንዲሁም ሪሞት የሆኑ ስራዎችን ለመስራት በጣም ሰፊ ጊዜ ይኖረዋል። ይህ አንዱ እንደ አድቫንቴጅ መጠቀም የሚችሉት ነው ማለት ነው። ሰልፍ ፔስድ የሆነ ግሮዝ ወይም ደግሞ ኢንዲፔንደንት የሆነ ፕሮጀክት ወርኮችን ማስኬድ ይችላሉ። ምን ሊያጡ ይችላሉ? ምናልባት ጥቂት የዩኒቨርሲቲ ወይም ደግሞ የካምፓስ ላይፎችን ኤክስፒሪየንስ ላያደርጉ ይችላሉ። ሌላ ፕሮፌሽናል ሊንካቸው እጅግ በጣም ያነሰ ነው የሚሆነው
ምክንያቱም የሚያገኙት ሰው የሚሄዱበትን መንገድ ኢንዲፔንደንትሊ እና ከጥቂት ሰዎች ጋር ኮኔክት የሚያደርጉ ስለሆነ ላይኖራቸው የሚችለው አንዱ ሊሚትድ የሆነ የፕሮፌሽናል ኔትወርክ መፍጠር ነው። ሰልፍ ዳይሬክትድ የሆነ ግሮዝ ነው የሚኖራቸው። ስለዚህ የራሳቸው በሆኑ ስኪሎች ላይ ፎከስ ያደርጋሉ። ኮንቴንት ክሬሽን ሊሆን ይችላል፣ ፍሪላንሲንግ ኤንድ ኮዲንግ የምንላቸው አይነት የሆነ የራሳቸው የሆነ ሰልፍ ዳይሬክትድ ግሮዞችን በተለያዩ ፕላትፎርሞች በመጠቀም ራሳቸውን ማበልጸግ ይችላሉ። እንዲሁም በተጨማሪ ደግሞ የቮኬሽናል እና ቴክኒካል ትሬኒንግ ስኩሎችን ወይም እነዚህ ቲቤት የምንላቸውን ስኩሎች የመሳተፍ እድል አላቸው። እነዚህ ተማሪዎች ሾርት ተርም ትሬኒንጎችን በመውሰድ ራሳቸውን አብቅተው ኢንተርፕሪነር የመሆን ከፍተኛ የሆነ አድቫንቴጆች አላቸው ማለት ነው። ምክንያቱም ትናንሽ ስሞል የሆኑ ቢዝነሶችን የመጀመር ላይክ እንደ አግሪካልቸር፣ ሪቴል፣ ትራንስፖርት ኤንድ ዲጂታል ሰርቪሶችን በመስጠት በአጫጭር ኮርሶችን በመውሰድ እንደ እድል መጠቀም ይችላሉ ማለት ነው ዩኒቨርሲቲ አለመግባታቸውን። ሌላ ጊዜው የቴክኖሎጂ ነው። አሁን ባለንበት ዘመን ከፍተኛ የሆነ ነፃና በክፍያም ያሉ የኦንላይን መማሪያ ፕላትፎርሞች ያሉ ማለት ነው። እነዚህ ሰልፍ ኤዱኬሽን የምንላቸው እንደ ምሳሌ ብናነሳ ብዙ የኦንላይን ኮርስ የሚሰጡ ፕላትፎርሞች አሉ ላይ ኮርሴራ፣ ኢዴክስ፣ ዩዴሚ፣ አሊሰን፣ ሀብስፖት እንዲሁም በተጨማሪ ሁላችንም ልናገኘው የምንችለው በቀላሉ የዩቲዩብ ቱቶሪያልሶችን በመጠቀም እነዚህ ዩኒቨርሲቲ ጆይን ያላደረጉ ተማሪዎች ራሳቸውን ማብቃት ይችላሉ ማለት ነው። እንዲሁም ኢምፕሎይመንት እና ስራ የማግኘት እድላቸውን ከፍ ይላል ማለት ነው። ጊዜያቸውን ሳያባክኑ በትክክል ከተጠቀሙበት ማለት ነው። እንዲሁም በኮሚኒቲ ሰርቪስ እና ይሄ በቮለንተር ሰርቪስ የመሳተፍ እድላቸው ከፍተኛ ነው። ምክንያቱም ብዙ ጊዜ ሊኖራቸው ስለሚችል ማለት ነው። በስተመጨረሻ ደግሞ እንደነዛው ዩኒቨርሲቲ እንደገቡት ወንድሞቻቸው ዩኒቨርሲቲ ገብቶ መማር የዩኒቨርሲቲ ዲግሪ መውሰድ ከሆነ አላማቸው የተለያዩ ኦፕሽኖች አሉ። ለምሳሌ አንዱ የ12ኛ ክፍል ፈተናም ደግሞ መፈተን በሚቀጥለው ዓመት ዩኒቨርሲቲ ጆይን አድርገው ቀድሞ እንደገቡት ወንድሞቻቸው እነሱም ዩኒቨርሲቲ ጆይን ማድረግ ይችላሉ ማለት ነው። በመጨረሻ እንግዲህ ዩኒቨርሲቲ አለመግባት የመጨረሻው አይደለም፣ ዩኒቨርሲቲ መግባትም የመጨረሻው አይደለም። ዩኒቨርሲቲ አልገባም ማለት አንድ ሰው ህይወቱ አበቃ፣ ጉዞ አቆመ ማለት አይደለም። አንድ ሰው ዩኒቨርሲቲ ገባ ማለት ተሳካለት ማለት አይደለም። ምክንያቱም ዩኒቨርሲቲ መግባት በራሱ የሆነ ከፍተኛ የሆነ ቻሌንጅ አለው። ብዙ የሚባሉ ራስን ገዝቶ ልንኖርባቸው የሚገቡ ነገሮች አሉ። እነዛን በጥንቃቄ ማሳለፍን ይጠይቃል ማለት ነው። ዩኒቨርሲቲ ገብቶም ከዩኒቨርሲቲ የሚሰጠውን ዲግሪ በተሳካ ሁኔታ ይዞ ወደ ገበያ ለመውጣት ማለት ነው። ያልገባችሁም ተማሪዎች እንግዲህ በስተመጨረሻ ልል የምችለው ሁላችሁም እንግዲህ የህይወት የመጨረሻ አይደለችም። በምትችሉት በምታውቁት ልታገኙ በምትችሏቸው ፕላትፎርሞችን የተለያዩ አጋጣሚዎችን በመጠቀም ራስን ማብቃት ዩኒቨርሲቲ ከገቡት ወንድሞቻቸው እኩል ኮምፒት ማድረግ ትችላላችሁ እያልኩኝ የዛሬ ከአስተማሪ ሚዲያ ጋር የሚኖረን ቆይታችን በዚህ ያበቃል። እጅግ በጣም እናመሰግናለን ስለተከታተላችሁ። መልካም ጊዜ፣ መልካም ቆይታ ይሆንልን። እናመሰግናለን። አስተማሪ ሚዲያ